ቤተሰቦች ዛሬ ፓርት 2 ባህላብ እንዴት ኤጀንት መሆን እንደምችልና እንዲሁም ሆስትና ኤጀንቶችን እንዴት ኢንቫይት ማድረግ እንደምችል እናያለን ማለት ነው። ባለፈው በፓርት 1 ላይ እንዴት እንደምንከፍትና እንዴት እንደምንሰራ የተወሰነ አይተን ነበረ። በፓርት 2 ደግሞ እንዴት ኤጀንት እንደምንሆን እናያለን ማለት ነው። አፑን ከፍተዋለን። ኦኬ አፑን ከፈትን ማለት ነው። ከዛ ሚ የሚለው ውስጥ እንገባለን። ከገባን በኋላ ኤጀንሲ የሚለው ጋር እንገባለን ማለት ነው። ከዛ አይ አም ኤ ሆስት ጆይን ኤጀንት ክሬት አን ኤጀንሲ ከዛ አይ አም አን ኤጀንት ክሬት አን ኤጀንሲ የሚለው ጋር እንገባለን ማለት ነው። ከዛ እዚህ ጋር ያሉት ኢንፎርሜሽኖች አሉ። ኤጀንት ኢንፎ ዲስክሪፕሽን፣ ኤጀንት ኔም ኔማችን ደስ ያለን ኤጀንት ኔም እንጽፋለን። እዚህ ጋር አሁን አሊኮ ልበለው እዚህ ጋር ማለት ነው። አሊኮ አልኩት። ካንትሪ ደግሞ ያለንበትን ካንትሪ እኛ ኢትዮጵያ ያለች እዚህ ውስጥ ኢትዮጵያን እናስገባለን ማለት ነው። ኢትዮጵያ ኢትዮጵያን አስገባን። ከዛ በኋላ ፎን ነምበር በዋትስአፕ ኮሚኒኬት ለማድረግ ለመረጃ ስለሚጠቅመን ነምበራችንን እንጽፋለን ማለት ነው። ፎን ነምበራችንን እንጽፋለን። ከዛ በኋላ ሰሌክት ኦፊሻል ነው የሚለው እዚህ ጋር ደስ ያለን ኦፊሻል ዳቪድ ጃንሰን፣ ስቴላ፣ ቪኪ ነው ደስ ያለን አንዱን መርጠን ስቴላም ደስ ያለን ማድረግ እንችላለን። ከዛ ኮንፊርም እንለዋለን ማለት ነው። ከዛ አፕሊኬሽን ሪቪው ኦፊሻል ኦፕሬሽን ዊል ኮንታክት ዩ ሾርትሊ ዩ ካን ኦልሶ ቼክ ዘ ሪቪው ሂስትሪ ኦን ዲስ ፔጅ ይላል። ከዛ በኋላ ቆይቶ ከሆነ ሰዓት በኋላ ቆይቶ ኢንፎርሜሽናችንን አፕሩቭ ያደርግልናል ማለት ነው። ከዛ እንዴት ሆስትን ኢንቫይት እና ኤጀንሲን ኢንቫይት ማድረግ እንችላለን የሚለውን ለማየት ኤጀንሲ ስትንገባና ከዛ በኋላ ምን ያመጣልናል? ኢንቫይት ሆስት፣ ኢንቫይት ኤጀንሲ የሚል ያመጣልናል ማለት ነው። ከዛ ኢንቫይት ሆስት የሚለው ላይ እነካውና ኢንፑት ዩዘር አይዲ በመጠቀም ወይም ደግሞ ኢንቫይት ኮፒ አድርገን ለምንፈልገው ሰው በዋትስአፕ የሚሆን በሆነ አፕ ብቻ መላክ እንችላለን ማለት ነው። ለምሳሌ በዋትስአፕ እኔ ብልክለት ከዛ ላኩለት ከዛ ኢንቫይት አደረኩት ማለት ነው። የኔ አይዲ 11592113 ከዛ ለምፈልገው ሰው ኢንቫይት አደረኩ ማለት ነው። ወደ ኋላ ስመለስ እንዲሁም ኢንቫይት ኤጀንሲ ስል ኢንቫይት ኤጀንሲ የጎቲት ኮፒ ሆኗል ማለት ነው። ይሄንን ሊንኩን መላክ ነው የሚሆነው ማለት ነው። በዚህ መልኩ መስራት እንችላለን። ሰብስክራይብ፣ ላይክ፣ ሼር አድርጉ። አመሰግናለሁ። ቴንኪዩ